ሼህ ሱልጣን ለይሱ ይባላሉ። በአማራ ክልል ደቡብ ወሎ ዞን አምባሰል ወረዳ ልዩ ስሙ ጢሳ አባሊማ መንደር ነዋሪ ናቸው። በአካባቢው የተከበሩ የታፈሩ ተሰሚነት ያላቸው የሀገር ሽማግሌ ወይም በአገሬው አጠራር አባጋር ናቸው። ታዲያ እኚህ አባጋር የሰላም አባት በመሆን የግለሰቦችን አምባጓሮ የሚያረግቡ የትዳር ሳንካዎችን በመፈተሽ የዘመመ ጎጆን የሚያቀኑ ደም የተቃቡ የሟችና የገዳይ ቤተሰብን ሳይቀር የሚያቀራርቡ በማህበረሰቡ ዘንድ በእጅጉ የገዘፈ ክብርና ዋጋ ያላቸው ናቸው። ጥሪ ይቀበላሉ፣ ይመጣሉ። ከዛ በእግራችን ከማዶ ሽማግሌዎችም ተበደም ወገን አንድ ላይ ያይዘናቸው በእግራችን እንመጣለን። እዚህ በጉዞል በእግር ጉዞ ማለት ነው። እየተጓዝን መጣን። ይሄ ወደዚህ እንግዲህ ይሄ የምታየው ይሄ ዋርካው አካባቢ ይሄ በዚህ በኩል የገዳይ ወገን ይሆናል፣ በዚያ በኩል የሟች ወገን ይሆናል። ይቺ ዋርካ ከብዙ ዘመናት ጀምሮ እስካሁን የምናስታርቅባት ትልቅ ቦታ ነው። ይሄ ከ80 ሰው በላይ የዲምርቅ አስታርቃለሁ ማለት ነው። አገራችን ኢትዮጵያ በርካታ ብሔር ብሔረሰቦች ያላትና እንደየአካባቢው ያኗኗር ስርዓት ግጭት የሚፈታበት ባህላዊ ክዋኔው ከቦታ ቦታ ቢለያይም ታላላቆችን በማክበርና ለቃላቸውን በመታመን ለሰላም እጅን መስጠት ሁሉም የሚጋራውና ለዘመናት ሲተዳደርበት የኖረ የቆየ ባህሉ ነው። በማህበረሰቡ ዘንድ ቅቡል ሆኖ የዘለቀው ባህላዊ የግጭት መፍቻ ዘዴ በወሎ አካባቢ አበጋር የሽምግልናና የእርቅ ስርዓት በመባል የሚታወቅና እርስ በርስና በዙሪያው የተከሰቱ ግጭቶችን በማሸማገል በማብረድና በማስታረቅ መፍትሄ ሲያበጅ እዚህ የደረሰ ነው። አባጋር ማለት አባጋር እንሂድ፣ አባጋር ደርሰን ችግራችንን እንፍታ ከሚል የመጣ ነው። አባጋር ማለት አስታራቂ፣ የተጣሉን የተጋደሉትን ባልና ሚስት ወዘተ የመሳሰሉትን በአጠቃላይ አባጋር ሲባል አስታራቂ ነው በጥቅሉ ማለት ነው። አይበጅም ባይ መጥፎን ነገር አትስሩ፣ ወደ ቆንጆ ነገር ወደ ልማት ወደ ስራ እና ታላህን ተሚያስጠላ ነገር ጌታን ከህግም ጋር ከሚያጠላ ነገር ተው የሚል ማለት ነው። አባጋር ማለት ትርጉሙ ማለት ነው። ሰው በገንዘብ ሊካካድ ይችላል፣ በድንበር ሊጣላ ይችላል፣ በተለያየ አደጋም ሊገዳደልም ይችላል። በጋራ ቁጭ ብለን ያው አስማምተን እናስታርቃለን። እንግዲህ ግጭቶች በመሬት በግጦሽ እንደዚሁ ባለመግባባትና በሌሎች ነገሮች ግጭቶች ይነሳሉ። ወጣ ፈራም አልወጣም። ኧረ ጉሩ በቀሳ መሬት በቃ አላስወጣም። ይዙ ኧረ ሰው አልወጣም ነው ምን ወጣ አልወጣም። አጀብኔ ትልቅ ነው ብዬ ሳከብር አራፍ ፈራም የዛ መነሻና መድረሻ እኔ ከብቶች ጠብቅ ነበረ። አጋጣሚ ሆኖ የሆነ ሳር ነበረ የልጁ ሳር ነው። አጋጣሚ አሻግሬ እያበላሁ እያለ ያ ልጅ መጣና ያልሆነ ነገር ይናገራል። ማታስወጣም ወይ ምናምን እያለ ከብቴንም መታብኝ። ተው እንጂ ብለው ዱላ ጣለብኝ። ሲጥልብኝ አጋጣሚ ሆኖ እንግዲህ ስህተት ነው። በዛን ሰዓት ስመታው ልጁ ሞተብኝ። ልጁን ገደሉት። ተገደሉት በኋላ ዘመድ ጠራኝ። ልጆች ከዛ በዛ አካባቢ የነበሩ ልጆች ሲጠሩኝ ቦታው ላይ ደረስኩ። ያው ካለ ዘመድ ጋር ሰውየውም አመለጠ፣ አልተያዘም። በኋላ በሀገር ባህል አባጋሩ ቤቴ ሌዶ አስቀመጡ። ሽማግሌ ተላከ። ያው መታረቂያ ቦታ ሀርኩኝ።
አበጋር የወሎ ባህላዊ የዳኝነት ሥርዓት የክህደትና የስርቆት ወንጀሎችን በመመርመር ዳኝነት ይሰጣል። በደም መቃባት ሊፈጠር የሚችለውን ቀውስ ከስሩ መንግሎ ይጥላል። በማህበረሰብ ውስጥ ፍቅርን በመዝራት ህብረትና መተሳሰብ እንዲኖር የሚያግዝ ቂምን ጨርሶ የሚያመክን ቁርሾን የሚያጠፋና እንደገና አብሮ መኖርን የሚያለመልም በታላላቆች ላይ እምነትን ያሳደረ ትልቅ ባህላዊ ተቋም ነው። አሁን የሟቾ ጋር ገብቷል የተበዳይ ወገን የበዳይ ወገንን አሁን ጥሩልን። የበዳይ ወገን ግቡ እየተባላችሁ ነው። ሜዳውንም ረከቦቱንም መስቀሉንም አክብራችሁ በመምጣታችሁ ምስጋና እናቀርባለን። ያው ያንዳንዳችሁ ዋስ ጠሩናላችሁ በግራ በቀኝ። እሺ አብዶ ዋሱ ነኝ። ዘመድ ላልወጣ ዋሳለሁ ሳይድ ዋስትራ ሽመራ ባወታን ይሆን ለርገው ብስሚላህ ሁሉም ሷሊህ ለርገው መርሐባ ምን ይሆን ኃይለኛው መልአክ አስገባ እንዴ ይሆን አሁን የዘመድ ዳኛ አቁማችኋል። በጋራ ዋስ ጠርታችኋል። በስርዓት ሆናችሁ ሌላው ደግሞ የናንተም የነሱም እንዲያትጫረሱ በሰላም እንድትታረቁ በሰላም እንድትታደሩ ሽማግሌ ዘመድ ጉባኤ ሽማግሌ ቆጥራችኋል። ዛሬ ተሳክቷል። ረከቦቱም ቀርቧል። ዛሬ መጨረሻ ጨርሰን ነው የምንሄድ። የአባጋር ፍልስፍናው ሲጀመር ችግርን መፍታት ነው። እዛ የገባ ሰው ደግሞ ሳይታረቅ በፍጹም አይወጣም። ችግሩን ሳይፈታ አይሄድም። ዊን ዊን ሪዞሉሽን ነው የሚባለው። ይሄኛው ማሸናፊ ነው፣ ይሄኛው ማሸናፊ ነው። ተሸናፊ የለም። ስለዚህ ፍልስፍናው በዛ መንገድ ነው። ሙሉ በሙሉ በማስታረቅ በማስማማት ወደ ቀድሞ ማህበራዊ ግንኙነት ሰዎችን የመመለስ በዛ አይነት መንገድ ላይ የተዋቀረ ነው አበጋር። አበጋር ውበትና ፍቅርን በታደለው የወሎ ህዝብ ዘንድ ተቀባይነቱ የጎላ ለባህላዊ ዳኝነቱም ትልቅ ክብር የተሰጠውና ለተግባራዊነቱም የተገዛ ጭምር ነው። እነዚህ ሰዎች ፍርድ ቤትም ወላ ማንም የማይሰራው ስራ ነው የሚሰሩት። ህጉን አሁን አይፈራም። ለምሳሌ ፍርድ ቤት በሐሰት መስከረው እኛ ጋር ሲመጡ እውነቱን የሚያወጣሉ። ወላሂ እውነቴን ነው። ከፍርድ ቤት አሁን ይሄንን እያዩ ከፍርድ ቤት የሚልኳቸዋል። እውቅና አላቸው፣ ማተም ይቀርጽላቸዋል፣ ፍቃድ አላቸው፣ ይሰጣቸዋል። በዚህ ልክ ነው እውቅና የሚሰጣቸው። እርቅም ሲፈጽሙ ወደዛ ወደ እርቅ ቦታ መሄዳቸውን የዛ ያለው ማህበረሰብ እንዲቀበላቸው ከወረዳ ደብዳቤ ተሰጥቷቸው ነው የሚሄዱት። በአበጋር የወሎ ባህላዊ ሽምግልና በሁለቱም ወገን ግራ ቀኙ ታይቶ በዳይ ጥፋቱን ለማመን የማያንገራግርበት የበደለውን ይቅርታ የሚጠይቅበት ከፍ ሲልም ለተበደለው ውድ ወገን ካሳ የሚሰጥበት ሰላም ያለ ኃይልና ጉልበት ሥርዓት የሚዘረጋበት ባህላዊ አቅም ነው። መቼም አይሆን የለም አያጋጥም የለም የሆነው ሆኗል። ላለው ሰዎች ለወደፊት አብራችሁ እንድትበሉ አብራችሁ እንድትጠጡ ጠብ እንዲያፍቅ ያው በረከቦቱም አለ በዝርቃችሁ እንድትፈጽሙ ነው አሁን እኛ የምንጠይቃችሁ። ለዚህ ነው አበጋር ስራው የደበቀ ማውጣት የተካዲውን ማሳመን ስራው ይሄ ነው። ለአገር ሰርቶ ሸር ሰርቶ ለካዲው ሀቅ ማውጫ ሀቅ ለዋጣው ደግሞ መደሰሻ ነው። ከሌላ ሀገር አሁን እኛ ያመጣ ነው ይላል። አሁን የህግ አውጪ ህግ ተርጓሚና ህግ አስፈጻሚ እኛ ሀገር እኮ አለ። ይሄው ህጉን ቁና ህጉን የሚያወጡትን ቁና ሰፊ ህጉን የሚተረጉሙትን ደግሞ ቁና ሰፋሪ ብሎ አለ። ማንም ሳይጠራቸው በአመት አንድ ጊዜ ተሰብስበው ህጉን ሪቫይዝ ያደርጋሉ፣ ይከልሳሉ። የስካሁኑ ለዝልዝ ይበቃል። ዘመድም አውካችኋል። በትክክለኛ አርቃችሁ መሰረት አርጋችሁ የምትታረቁ ከግለሰብ ወደ ቡድን ከዚያም ወደ ማህበረሰብ ሊደርሱ የሚችሉ ግጭቶች ሲፈጠሩ ቀድሞ በአበጋር ባህላዊ ሽምግልና አማካኝነት ይፈታል። በጓደኛሞች፣ በጎረቤታሞች፣ በባለትዳሮች፣ በማህበረሰብ ውስጥ የሚከሰቱ አለመግባባቶች በአበጋር መፍትሄ ያገኛሉ።
ያስታርቃሉ የተሸሸገውን ነገር ያስታርቃሉ ለሀገር ባላ ማማ ሆነው ችግር እንዳይባባስ የሚያደርጉ ናቸው ሰላም ኑሮ እንድንኖር የሚያደርጉ ናቸው እናምንባቸዋለን መታረቅ ብቻ ነው ዳግመኛ መጋደል እንዳይኖር ያደርጋሉ እነዚህ አበጋሮች በመኖራቸው ግን የዋሸም ሀቅ የሚወጣበት እዚህ ነው የተመታም የተዘረፈበትም ሀቅ የሚወጡት እነሱ ስለሆኑ ዘረፋ ትንሽ የሚስተካከለው በእነሱ የተነሳ ነው ግጭት እንዳይኖር ሰውና ሰው እንዳይጋደል ተተጋደለም ደግሞ አጋጣሚ ሆኖ ቀዷ ቀደር ሆኖ ተደረሰ ተመጣ ያ ሰው ያን ሌላው ተደራቢ የሞተበት ወገን የሟች ወገን እነሱ ሌላ ጥቃት እንዳይበድል እነዛን ለማድረግ ይበጃሉ ይሄ የዘመድ ጉባኤ ሽማግሌ ደልድሎ ወደ ረከቦት ወደ መስቀል ድልድል የሆነች እርቅ ልናደርግላቸው በቁና ቁና አለ ቁናችሁን እንሰጣችኋል እናንተን ልናስታርቃችሁ በካሳ ከፍ ያለ ካሳ የነፍስ ዋጋ ትከፍላላችሁ የአበገር ሽማግሌዎች ስለ አካባቢው ባህል ጠንቅቀው የሚያውቁ በአካባቢው ማህበረሰብ ዘንድ ተቀባይነት ያላቸው የሰውን እጅ የማያዩ የሰው ሐቅ የማይፈልጉ ተናግረው ማሳመን የሚችሉና የያዙትን ጉዳይ ሰለቸኝ ታከተኝ ሳይሉ ለመፍትሄ የሚያበቁ ናቸው ሽማግሌዎችን የሚመርጡ ግጭት ውስጥ ያሉ አካላት ናቸው አንዴ የተለየ የሚያደርጋቸው ባህሪያቸው እነዚህ ሽማግሌዎች በዋናነት በዚህ ግጭት በመፍታት ለማራቸው ከፍ ያለ ማህበራዊ እውቅና ያላቸው በእድሜ ገፋ ያሉ ካድሏዊነት የጸዱ ሰዎች ወይም ደግሞ ተጋጮቹ ባህሪያነታቸው የሚጠቅሷቸው የእውነት ሰዎች ናቸው የተጣላውን እናስታርቅም እምነትን በተሞላበት ክሪያት እንዳይኖር አስተማምነን አጥፊውን ክፍል ያው እርምጃ ወስደን እናስታርቃለን ዲያግም እንዳይደራረሱ ደግሞ እግድ ያድርገን እናስታርቃለን እንግዲህ መመስረት ሰይድ አሁን መቼም ሆነ ግን የሚደረግ ላለው ሰው የሚታዘነው መቼም ላለው እንዳይጨፋጨፍ ላለው እንዳይራበሽ ላለው ችግር እንዳይፈጠር ቤት እንዳይዘጋ ለዝን የሚጣረው ያው በርየርሜ ባለጸጋ በባህላችን ያሰፉ ቆና አለ ያገያለው ሁኔታ በነዛ ቁናው ከታ ተከፍላላችሁ የነፍስ ዋጋ በዛ አይነት እናንተናው ልናስታርቅ ነው የአበጋር ሽምግልና ነፃ የበጎ ፈቃድ የህሊና ሥራ ነው የአገልግሎት ክፍያና ጥቅሙ የመልካም ሥራ ውጤት ነው መሳሪያው እውነትና ለኃጢያት ጥዩፍ የሆነ እምነቱ ነው ፍትህን ማዛባት ኃጢያት ነው حرام ነው ይላሉ አበጋሮች እኛ ታላህም ተነብዩም የተከለከለ የሰው ገንዘብ መቀበል ክልክል ነው ይሄን ልሰራለህ ብሎ እንትን ያለ ሰው ራሱ ያጠፋናልኛ ባህላችን ራሳችን ያጠፋናል አላግባብ ተሰራን ሰውን ተዞለም ረሽዋ ወይንም እንደ አንጣህ እንዘርግላል ካል ስለታችን ይሰራ ወደኛ ቀያችን ይጠፋል አመርማዱ ይልብሳል ይወርማ ይሆናል ዘርማ ይወጣልን ማለት ነው ሐሰት የዚችን ቆርጠን የምንጥላትን ጥፍር ታህል ሐሰት ይዞ የመጣ ዘሂዱ አይሄድም ያዋጣል ባያዋጣ ይዞ ሸሩን ይዞ ይሄዳል ስራውን ያገኛል ውሸት የሚዋሸ ያየ ነው በቃ በዱላ ተመቶ አይደለም በድንጋይ ተመቶ በጥይት ተመቶ አይደለም ቀጥታ ቦታው ይሄ የሐቅ ቦታ ስለሆነ ውሸት የዋሸ ሰው ምንም ያየ ነው ብዙ ያበደም ብዙም እንትን ይያለ ነው እኔ አሁን የምቀበለው የግፍ ነው ከወርጣ ያመጡ አምባሰል መድር ላይ ሚሊዮን ተሻግሮ ገሎብኛል ስለዚህ ይሄንን ተፈረዳችሁኝ ፍርዱን ቁናም በትክክል ታቀርባችሁልኝ እርቄ ጸና ይሆናል አበጋር በህዝቦች መካከል ቂም በቀል እንዳይኖር የሚከላከል ፈሪሃ ፈጣሪን መሰረት ያደረገ ፍትህ የማስፈኛ ሥርዓት ነው በርካቶች አበጋርነት ከፈጣሪ የተሰጠ በህገ ልቦና ተጠብቆ የኖረ ነው ይሉታል ይሄ አበጋር ሥራ
አሁን አይደለም ከወዲያ ታባቶቻችን ተአዲምና ተሐዋ ጀምሮ ነው። ከዛ ያሉ እስካሁን ነቢያቶች ሁሉ እርቅ ያለ ነው። ማስታረቅ አይበጅም ማለት ያለ ነው። እኔ ገንዘብ ሰርቄ ከሆነ ተካድኩኝ፣ ሰውየው ጠራኝ። እዚህ ተመጣ ግን አዎ ነው የምለው እንጂ ደብኛል። ምክንያቱም መሬቱ ሲረገጥ ሰውየው አግቶት የሚሄደው ጉዳት አለ። አንደኛ በጣም ከፍ ያለ ነው። ሁለተኛ ነገር የራሱ ስለሆኑ ከራሱ ጋር ተፈጥረው እዚሁ ኖረው ዳብረው አድገው አሁን አገልግሎት በሚሰጥበት ደረጃ ላይ ያሉ ስለሆኑ ማንም ይቀበላቸዋል፣ ማንም ያምንባቸዋል። መኪናም ቢገጭ ሰውም ቢጋደል በቃ ከባድ ነገር የደረሰበት ችግር ያለበት ሰው ሩጦ እነሱ ጋር ከደረሰ የአካባቢው ማህበረሰብ በጣም የሚያምንባቸውና የሚኮራባቸው ስለሆነ ወደ እነሱ ይሄዳል። ከትግራይ ይንጣ ከኦሮሚያ ይንጣ ከየትኛውም ክልል ይንጣ እዚች አካባቢ ላይ የትራፊክ አደጋ ችግር ፈጥሬ ያለሁኝ። ስለዚህ የትራፊክ አደጋ ችግር የተፈጠረባቸው ቤተሰቦች ጋር አስታርቁኝ ብሎ ጥያቄውን ካቀረበ ምንም አይነት የብሔር ልዩነት ሳያደርጉ የዚህ አካባቢ ሰው ባለመሆኔ የሚል ስጋት ይዞ እንዳይሄድ መልካም የሆነ አቀባበል ነው የሚያደርጉት። የአበጋር ባህላዊ ሽምግልና የአረመኔነትና የጭካኔ ስራዎችን በህግ የሚገድብ ደካማ እንዳይጠቃ፣ ሴት እንዳትደፈር፣ ህፃን እንዳይጎሳቆል የቆመ ነው። ታገሩ አምኖበት የተቀመጡት እነዚህ አበጋሮች እንባ ጠራጎች ናቸው። የወንዱንም የደካማውንም የሴቱንም በተለይ የሴቱን ወንድ ሴትን ቦታ ብሎ እንባውንም ይጠርጋል፣ ይጨካከናል። ብዙ ሴቶች አልቅሰው ያሉት እንባቸው የሚደርቀው እዚህ ቦታ ነው። ያሽራሉ እንዶ ወርጫ ያልክ ሐኪሙ ግትህት ብርድ እንደሚል ነገሩ እንደዛ እንደው እኔ መቼም ካንጀቴ ሞት ይራቅላቸው ነው ማለት ሞት ይራቅላቸው። ቄሱ ቃልቻው ጃሂሉ ሴቱ ወንዱ ይታረቅበታል። እኔ አሁን በብዙ ጊዜ ሴቶች ሲመጡብኝ ሲያለሱብኝ ማለት ነብዩም ሰለላሁ ዐለይሂ ወሰለም ሴቶችን ደካሞችን እነሱን ነበር አወኑ የሚሉት ደካማ አይነ አካል በሽተኞችን ለነዛ ድሆቹን ነበር ቅድሚያ የሚሰጡት። በመደበኛው የምርመራ ህግ በማስረጃ አስደግፈን ወደ ፍርድ ማናቀርባቸው ድብቅ የሆኑ ወይ በምሽት ሊሆን ይችላል፣ በጨለማ ሊሆን ይችላል፣ ወይ ሰው በሌለበት አካባቢ ሊሆን ይችላል የተፈጸሙ ወንጀሎችን አስተማምነው በማውጣት ነገሮች ባሉበት እንዲከሽፉ የማድረግ ስራ ይሰራሉ። አበጋር ባህላዊ ሽምግልናና እርቅ ስርዓት ጊዜን የሚቆጥብ ወጪን የሚቀንስና በማህበረሰቡ ዘንድ ዘላቂ የሆነ አብሮነትን በመፍጠር በኩል ወደር የማይገኝለት ነው። ገንዘብ የሌለው ሰው ወገን የሌለው ሰው የሚፈረጅበት እዚህ መጥቶ እኔ አሁን ከ6 ጊዜ በላይ መጥቻለሁ። ውሃ እንኳን ይዘን በቃ ይሄንን ነገር ግን እየተገበሩልኝ ነው። ተተግብሮልኝ ወንድማማችነት ፈጠረ ከደምነት ወጥቻለሁ። ምስክር በሌለበት ቦታ የተጎዱ ሰዎች እዚህ ቦታ ላይ መተው ነው እውነት የሚወጣላቸው። ፍርድ ቤት የራሱ የሆነ የአሰራር ፕሮሲጀር ስላለው ቀጠሮ ይበዛል። ከገጠር አካባቢ የሚመጡ ሰዎች ለትራንስፖርትና ለተለያዩ ወጪዎች እንዳይጋለጡ ያለ ምንም ወጪ እዛው አካባቢ ላይ በትራንስፖርትም በምንም ሳይንገላቱ እዛው አካባቢ ላይ ጉዳያቸው እንዲቋጭላቸው የማድረግም ስራ እየሰሩልንና በተለይ ወደ ዋናው የፍርድ ክርክር መተው ከመጉላላት የሚያድኑበት ሁኔታ አለ። ባህላዊ የሽምግልና ስርዓቶች ተመራጭ የሚሆኑት ቅርበታቸው ብቻ አይደለም። ለድርድርና ለማስማማት የሚመርጧቸው ቀናት በዓላትና ስራ የማይበዛባቸው ቀናት ናቸው። እምነትህን ይዘህ ፍትህ ወዲያውኑ ይሰጣል።
ለምሳሌ ዛሬ ተጠራህ አንተ ነገ ፍትህ አግኝተህ ትሄዳለህ። የአበጋር ቃል መሬት ጠብ አትልም ይላሉ የአካባቢው ነዋሪዎች። በስርዓቱ ተግባብቶ በሚኖረው ማህበረሰብ ዘንድ ከባድ ቅጣት የሆነው መገለልና ውግዘት እንዳይደርስበት ሲል የአበጋርን የእርቅ ጥሪ አልቀበልም የሚል አይኖርም። ክብር አለው። እንኳን መተውብኝ ወረቀት ይልኩ ሽብራል ያስጨንቅ ከነሱ ፈቃድ ከነሱ ይሁንታ ከነሱ ቃል የወጣ ማህበራዊ ውግዘት ማህበራዊ መገለል እና ማህበራዊ መድሎ ይደርስበታል። መጨረሻ ላይ እምቢ ካለ አርከባስ ይባላል። እምቢ አለ አይደለም መከሊያ ወል እምቢ አለ። እንግዲህ ምን እንበል ምንም እንላለን። አንድ ጊዜ አርከባስ መታን አጨብጭበን ብድግ እንላለን። ያ ሰውዬ እንደሆነ ይሆናል። አላህ ነው የሚያደርገው እኛ አይደለም። ያ ግን አርከባሱ መምታት ይሄ ብኑ ከወዲያ ሰጥቶ ነው የተሰጠ ስለሆነ ያ ሰውዬ ወዲያውኑ መቅሰፍት ይደርስበታል። አመት በፊት ጊዜ በአባቶቻችን በልጅ ልጅ ነበር። አሁን ግን በእለት ነው። አውቶማቲክ ነው ዘመናዊ እንደዚህ እንደናንተ መሳሪያ አውቶማቲክ ነው ማለት ነው። እንደዚህ ነው ጉዳዩ። በአበጋር ባህላዊ ሽምግልናና እርቅ የተፈቱ ቤተሰባዊ አካባቢያዊ እንዲሁም ሀገራዊ ጉዳዮች በየጊዜው በየዘመኑ በየስርዓቱ በርካታ ናቸው። ዛሬም የዚህ ባህላዊ እሴት ዋጋ አልደበዘዘም። ከሁሉም በላይ እነሱ ባይኖሩ ሰላም የለም። ሰላም እንደማይኖርም ደግሞ ለመሰረት ሰው ሰርቆ ተካዲያ የተሰረቀ ሰው ጥላቱን ሲፈልግ መጋደል ይመጣል፣ ቤት መቃጠል ይመጣል፣ ታገር መልቀቅ ይመጣል። ይሄ ሁሉ ሰላም የተሰፈነው በእነሱ የተነሳ በእነዚህ ባበጋሮች። እንግዲህ የነፍስ ዋጋ በአገር ቁና 70 ሺህ ብር ተከፍላላችሁ። እሺ ተቀበለናል። ታገር አንወጣም፣ ታገር ቁና አንወጣም። ተቀበለናል። አገዳደሉ የግፍ ነው፣ ግን ታገር ቁና ነው። መስቀልና ሌዶ የሰጠኝን ቁና እቀበላለሁ። ቤተሰብ አብሮ ሊበላ አብሮ ሊጠጣ እሳቸው መስቀሉም አለ ረከቦቱም አለ እዛ የሚሏችሁ አለ። በትክክለኛ ሰላም እንድትቀመጡ ሊያስታርቋችሁ ወደዛ አሁን እንሄዳለን። የጎሳና ረከቦት ባህል የፈረደውን ፍርድ ተቀበላችሁ መጣችሁ ወዲያችሁ በጋራ ወዲያችኋል። በአበጋር ባህላዊ ዳኝነት እርቅ ይወርዳል። በሟችና ገዳይ ቤተሰብ መካከል ሰላም ይሰፍናል። ደም ይደርቃል። የሐዘን ሸማ ይወድቃል። ባላንጣዎች በአንድ ገበታ ይቆርሳሉ፣ ይጎራረሳሉ። እስከ ወዲያኛው የሟችና የገዳይ ቤተሰብ እርቅ ያወርዳሉ። በአምባሰል ሰማይ ስር እልልታ ይደመጣል፣ ድቤው ይደለቃል። ይሁን በል ፍቅርና ሰላም ይሁን በል ይሁን ይላሉ። ለሐስደሳችሁ ለመውለድ በረካ አፍያ በረካ እንግዲህ አብሮ የሚያበላ የሚያጣጣ ይዛችሁ በጎ ቢመጀን ለሐስደሳችሁ እያከበራችሁን አላህ አክብራችሁ ለእኛ ብላችሁ እንግዲህ ሁሉም ቤቷችሁ አላህ ይተውላችሁ። ለሐስደሳችሁ አዲ ይዛችሁ ግን አብራችሁ ጎልምጠቱ ያድርጋችሁ። በክፉ ነገር እንዳትፈላለጉ እናንተ ይጠብቃችሁ። አብራችሁ ጠጡ፣ ዛመዱ፣ ተዋደዱ፣ ክፉ ነገር ያዝላችሁ። ክርስቲያኖቹን ተሳለሙ። ጠብ ያለ ነው። ሀቢልና ቃቢል የሚባሉት ወንድማማቾች ከዚያ የጀመረ ነው። ፊት ከዚያ የጀመረ ጠብ ስለሆነ ዙሮ መጣላት አይደለም። ግን እርቅ ከታረቀ በኋላ ያ ወገኑን ገሉበት ሲፋለግ የነበረው ታስታረቁ በኋላ እንደዛው ቂጣውን ቆይ እየተጎራረሱ ዳጉን ጀራ ስጋቸውን እየተጎራረሱ በልተው እየተሳሰቁ ሚዜ ሆነው ይሄዳሉ። እርቁም ባፈርስ በቤተሰቤ ላይ እስከ 7 ትውልዴ የተረገመ ይሆናል። የሞትም ያንዳንድ ነገሮችም ሊደርሱብን ስለሚችሉ በመስቀልና በሌዶ ተታረቅ በነዛ ሰዎች ላይ አደጋ ማድረስ አንችል። ቀኑ ጨልሞብኝ ነበር። እንኳን ሌሊቱ ቀኑ ጨልሞብኝ ነበር። ያ ሁሉ ግን ቀርቶ አሁን ይሄው እንደናንተ ያለው ጋር ወንድሞቼ ጋር ሲጫወት ከማንኛውም ኑሮዬ መሰረታዊ ኑሮዬ ፍላጎቴ በምንም ነገር ሳልገደብ አሁን በነፃ እየኖርኩ ስለሆነ አበጋሮች ማለት ለኔ ህይወቴ ብቻ ናቸው። ሰላም መፍጠር ቀላል ነገር አይደለም። አንድ ነገር እየጨመረ እየባሰ ሲሄድ እኮ ከአንድ ሰፈር ከአንድ መንደር የተነሳ ጸብ
ለሀገር ጉዳት ያመጣል። ሰላም ከሌለ ማለት ነው። ያን ማስቆም ያን ግጭት መፍታት ቀላል ነገር አይደለም። ጥሩ ስራ ነው። ያን ቀጥሎ ማስቀጠል መንግስት ለዚህ ድጋፍ ማድረግ ነው ያለበት። በአጠቃላይ የነሱ ይሄንን ስራ መስራት በወረዳው የተረጋጋ ሰላምና የተረጋጋ ማህበረሰብ በተለይ ብቀላን መሰረት ያደረገ የወንጀል ድርጊት ባለመፈጸሙ እና በነሱ በመታረቃቸው የድርጊት የተፈጸመባቸው አካሎችና ድርጊት የፈጸሙ አካሎች ዘላቂ የሆነ የመረጋጋትና ሰላም ያለው ህይወት ስለሚቀጥሉ የኛ ወረዳ እስካሁን ድረስ ከሌሎች አካባቢ ስናይ በጣም የተሻለ ነው። በኢትዮጵያ ልክ እንደ ደቡብ ወሎ ሁሉ ባህላዊ የእርቅና የሽምግልና ስርዓት በሁሉም የሀገራችን ክፍል እንደ ደንብና ስርዓቱ ይከናወናል። ዛሬም ድረስ በየቤተ እምነቱና በየቤቱ ሳይቀር የሚከናወነው የሽምግልና ስርዓትም ትልቅ ዋጋ የሚሰጠው ነው። ባህላዊ የግጭት መፍቻ ተቋሞቻችን ከራሳችን ከስነ ልቦናችን እኛ ከተሰራንበት ከአካባቢያችን ከነባራዊ ካስተሳሰባችን ከእምነታችን ውስጥ ተጨምቀው የወጡ ናቸው እነዚህ እና አብዛኛው ደግሞ ስናያቸው በእምነትም የተያዙ ስለሆነ ጥቅማቸውና ፋይዳቸው በጣም እንዲህ በቀላሉ የሚለካ አይነት አይደለም። በሀገራችን የተለያዩ አካባቢዎች የሚታዩ ግጭቶችን ለማስቀረት ባህላዊ የግጭት መፍቻ መንገዶች ያላቸው አስተዋጽኦ በቀላሉ የሚታይ ባለመሆኑ በየትኛውም ፍትህን በማስፈን ስራ ውስጥ በዋነኛነት በማህበረሰቡ ዘንድ ተሰሚነት ያላቸውና ክብር የሚሰጣቸው ታላላቆችን በማሳተፍ ለነገ የሚተርፍ ቁርሾን ማስቀረት ይቻላል። ይሄ እምነት እንደ ፎክለር በሀገረሰባዊ እምነት ስር የሚገኝ ግጭት አፈታት ግጭት መፍቻ ብቻ ሳይሆን ሀገረሰባዊ እምነት ነው። ያልተጻፈ እምነት ነው። ያልተጻፈ እምነት ሆኖ ነገር ግን ህብረተሰቡ ከተጻፈው እምነት በላይ የሚያምንበት የሽምግልናና የእርቅ ስርዓትን በማሳወቅና በማህበረሰቡ ዘንድ ተሰሚነት ካሏቸው ሽማግሌዎችና የሃይማኖት አባቶች ጋር አብሮ በመስራት ሰላማዊ መንገዶችን ማደላደል ከምን ጊዜውም በላይ ዛሬ ያስፈልገናል። ምን ያህል እነዚህ ነገሮች አጥንተናቸዋል ብዬ ሳስብ ማለት ነው ያን ያህል በደንብ በስነ ስርዓት ተጠንተው እና ዶክመንት ተደርገው የተቀመጡ አይመስለኝም። ስለዚህ ያሉንን እሴቶች በሚገባ ማወቅ ማጥናትና ዶክመንት ማድረግ ግን ያስፈልገናል። መንግስታዊም ሆነ መንግስታዊ ያልሆኑ ተቋማት ለነዚህ የአገር ሀብቶች ልዩ ትኩረት መስጠት ይኖርባቸዋል። ምክንያቱም ባህላዊ የግጭት አፈታት ስርዓቶቻችን በአግባቡ ብንጠቀም የአካባቢያችንን ብሎም የአገሪቷን ሰላም በዘላቂነት ለማረጋገጥ እንችላለን።